አንዲት ሴት ነበረች ኃጢአቷን በየዕለቱ የምትጽፍ። ልቧ በኃጢአት የሰከረ ለኃጢአተኛ ተገዥ የሆነች እቺ ሴት የተለያየ ኃጢአትን የምትሠራ ናት። ትዘሙታለች፣ ትዋሻለች፣ ታማለች፣ ትሰርቃለች፣ ትገላለች፣ በዓል ትሽራለች፣ ትሰክራለች። በትዕቢት የተሞላች ሴት ናት። ልብሷ በሙላ ኃጢአት ነበር። ነገር ግን የምትሠራውን ኃጢአቷን ሁሉ እየጻፈች ታስቀምጥም ነበር። ከዕለታት አንድ ቀን የጻፈችው ኃጢአቷን ብታየው ስንክሳር አክሎ ተመለከተችው። ስንክሳር ማለት በ365 ቀኖች የሚውል የቅዱሳን ታሪክ ሰብስቦ የያዘ ትልቅ መጽሐፍ ነው። የዚህች ሴትማ ኃጢአቷ ይህንን አክሎ ነበር። እንዳየችውም ደነገጠች። ኃጢአቷን ተሸክማ አባት ወዳለበት ወደ አንጾኪያ አባ ባስልዮስን አገኘችው። አባቴ በዚያ ያለው ኃጢአት ሲፋቅልኝ በለኝ አለችው። አባ ባስልዮስም ይፋቅልሽ አላት። ገልጻ ብታየው ሁሉ ተፍቆ አንዲት ኃጢአቷ ብቻ ቀርታትም አየችው። በጣም ከባድ ኃጢአት ነበረች። ሊሰሯት የምትከብድ ሊነግሯት የምታሳፍር ነበረች። አባቴ ይህችሳ አለችው። አባ ባስልዮስም ይህችን ኃጢአትሽን ማስተሰሪ የሚችል ልጄ ቅዱስ ኤፍሬም ነው፣ ሂደሽ ለእርሱ ንገዱ አላት። አባ ባስልዮስም ይህን ያላት ኃጢአቷን መፋቅ አቅቶት አይደለም፣ የራሱ ክብር ከሚገለጽ የቅዱስ ኤፍሬም ክብር እንዲገለጽ ፈልጎ ነው። ደግሞም ስትመላለስ ንስሐ እንዲሆናትም ጭምር ነው። እሷም አባ ባስልዮስ እንዳላት ቅዱስ ኤፍሬም ወዳለበት ወደ ሶርያ ሄደች። በባዶ እግሯ እንቅፋት እየመታት እሾህ እየወጋት እግሯ ሲደማ ልብሷን ቀዳ እየጠመጠመች ተጉዛ ከቅዱስ ኤፍሬም ዘንድ ደረሰች። አባቴ በዚህ ያለው ኃጢአትሽ ይፋቅልኝ በለኝ አለችው። ቅዱስ ኤፍሬም ግን ይህ ለእኔ አይቻለኝም፣ ለአባቴ ለአባ ባስልዮስ እንጂ አላት። ቅዱስ ኤፍሬም ኃጢአቷን መደምሰስ አቅቶት አይደለም፣ በፈሊጥ ቀኖና ሊሰጣት እንጂ ስትመላለስ ኃጢአቷን እንዲቀልላት ነው። ሂደሽ ለአባ ባስልዮስ ንገሪው፣ እርሱ ይደመስስልሻል አላት። እርሷም አግኝቼው እኮ አይሆንልኝም፣ ወደ አንተ ልኮኛል ሳትል እሺ ብላ መንገድን ስትጀምር እንደገና እንደ ቀድሞ በሕይወት አታገኙም። ሙቶ ካህናት ሊቀብሩት ወደ ቤተ ክርስቲያን ይዘውት ሲሄዱ ታገኘዋለሽ፣ ሳትጠራጠሪ የተጻፈውን ኃጢአትሽን ከአስክሬኑ ላይ ጣይው አላት። እርሷም እሺ ብላ ሄደች። የቀኑ ሙቀት የሌሊቱ ብርድ እያሰቃያትን ደረሰች። ሙቶ ካህናት ፍትሕ እየፈቱ ታየች። እግዚአብሔር አገልጋይ ባስልዮስ ሆይ የባሪያን ኃጢአት ደምስስልኝ ብላ ከአስክሬን ላይ ጣለችው። አስክሬኑም ድምፅ አውጥቶ ኃጢአትሽ ተደምስሶልሻል አላት። ገልጻ ብታይ ተደምስሶላት አምላኳን አመስግና በደስታ ዘመረች። ከዚህ በኋላ ዓለምን ንቃ ገዳም ገብታ መኖርም ጀመረች። እነዚህች ሴት ኃጢአቱን የሚያስታውስስ ማን ነው? ወደ ካህን ሂዶ ንስሐ የገባስ ስንቱ ነው? ለኃጢአቷ በረሃ የተንከራተተስ ማን ነው? የዚህች ሴት መጨረሻ ያሳመረው የሁላችንንም መጨረሻ ያሳምርልን። ኃጢአቷን የደመሰሰ የሁላችንንም ኃጢአት ይደምስስልን። አምላኬ ሆይ ያለ ንስሐ አትጥራኝ፣ ለንስሐ የሚሆን ፍሬም እናድርግ። የውዳሴ ማርያም አንድምታ ትርጓሜ